ደከመኝ። ዋስኪ ስማኝ ናታን፣ የዳጣ አባት ማን ንገረኝ። ሆዲ አባውን ብቅል ያወጣል ሲባል አባባል ብቻ ነበር ይመስለኝ። ለካሁን ስማ እኮ ናታን ምን ነገረሽ? ናታን አባትሽ ማን እንደሆነ ነገር ይቻታል። ምናልባት ቢሆን ነገር እያሰበች ነው። ይሄ ቀለበት ታደርግልኛል ምናምን የምትለው ነገር ከምሯ ሳትይው አትቀርም። እሱማ መጀመሪያ ምን ነገረሽ? ምን ብሎ? አይ ተይው እስኪ። ግን ዳጣ ይኸውልሽ፣ ምንም ነገር ይመጣ እንለያይምሽ። ሁል ጊዜ ካለመሞከር ወደ ኋላ የማትለው አበጌ ዛሬም ቢሆን እንግዲህ ናታንን በአረቄ አስክሬ የምፈልገውን ነገር አገኛለሁ ብላ ነበረ። ነገር ግን ይህ ነገር ሊሳካላት አልቻለም። ግን አንድ የተሳካላት ነገር አለ። እሷ ከናታን ጋር እንግዲህ የፍቅር ግንኙነት ያላት አስመስላ እንዲሁም ደግሞ ልጅ ካረገዘች በኋላ የሰርፕራይዟ ቀን ወይም ደግሞ የምርቃቷ ቀን አገባኝሻለሁ ብሎ ቀለበት እንዲያስረላን የጠበቀችው ግን ያልጠበቀችውን ትልቅ ሚስጥር ሰምታለች። የሰማችው ሚስጥርም በጣም ከባድ እንደሆነና ስለ ዳጣ የተመለከተ ነው። ዳጣ አባቷ ማን እንደሆነና አሁን አበጌ እና ዳጣ እህትና እህት እንደሆኑ ደርሳበታለች። ናታን እንግዲህ ሰክሮ ሳለ ያንን ውሃ ነው ብሎ አረቄው የተቀላቀለበትን ውሃ ጠጥቶትም ነበረ። ከጠጣው በኋላ እንግዲህ ዳጣ እያለ መቃዠቱን ጀምሯል። በዚህ ቅስፈት ታዲያ አበጌ ናታን እዚህ ጋር ምን ትሰራለህ በማለት እንግዲህ ብዙ ነገሮችን ልታውጣጣው ወደዛ መኝታ ክፍል መታለች። እንዳሰበችውም ባይሆንላት ግን ደግሞ በጣም ከባድ የሚባል ሚስጥርን አውቃለች። የእሷ ሀሳብ ከናታን ጋር አብሮ ማድረግ ቢሆንም ግን ደግሞ እሷ የምትፈልገው ከዚህ በፊት ሞካክራ ደጋግማ ያጣችውን ነገር ዛሬ አግኝታለች። እሱም የናታን እናት እንደውም ስለ ቤተሰቦቹ ስለ እኔ ጋብቻ ምን ይላሉ ብላም ጠይቀው ነበረ። ታዲያ ናታን አንቺን ያላገባሽም ዳጣን ነው መወዳት፣ ግን አንድ ማወቅ ያለብሽ ነገር ስለ ዳጣ የዳጣ አባት ደረጀ ነው በማለት እንግዲህ ለኤቢ ነግሯታል። ኤቢም በዚህ ቅስፈት እንግዲህ እንዴት ሊሆን ይችላል በማለት በጣም ተደናግጠ እንግዲህ ታዲያ ይች ዳጣ እውነቴ ማለት ናት፣ እንዴት አባቴ ከኔ ላይ ከእናቴ ሌላ እንዴት ሄደ? ለእናቴ ደግሞ ከአንቺ ውጭ ማንንም ሴት አላውቅም እያለ እያጭበረበረ ታዲያ ይህን ሁሉ ጊዜ ሸውዳን ነበር እንዴ? እኔማ በቀላሉ ዝም የምልለታ አይደለሁ ያያል ከእናቴ ላይ እንደወሰለተማ አይቀራትም አባቴም ቢሆን መፋለመዋለሁ በማለት እንግዲህ ከአባቷ ጋር ግብ ይዛለች። አባት እንግዲህ ይህንን ነገር አልሰማም። እስካሁን አበጌ ምንም ነገር አታውቅም ብሎ ነው የሚያስበው ከናታን ጋር። ግን በዛሬው ዕለት እሱ ያላሰበውና ያልጠበቀው ነገር ተከስቷል። ይሁን እንጂ እሱ ያላሰበው ነገር በጭራሽ እንግዲህ ዳጣ ሚስጥሩን ለማንም ሰው ትነግረዋለች ብሎ ያልጠበቀውን ለናታን መናገሯ ነው። ከዛ በተጨማሪ እንግዲህ አሁን ናታን ሁሉን ሚስጥር ያውቃል። በዚህም ቅጽበት እንግዲህ ለእናቴ እናገራለሁ እያለች ነው ያለችው አበጌ። እንግዲህ እናት ደግሞ ምን ትላለች? በሌላ በኩል እንግዲህ ማርታ ሰላምን ዛሬ ማለቃትም ማፋጠጫንም ይዛት ዛሬ የልጇ አባት ማን እንደሆነ ማወቅ አለብኝ በማለት እንግዲህ ታይዛታለች። ሰላም እንግዲህ እስከዛሬው በእርግዝና ደስተኛ ነበርኩኝ፣ አሁን ግን በጣም ጸጽቶኛል ትላለች። ምክንያቱም ያ ሰው ሳያውቅ ስለሆነ እንግዲህ ያረገዘችው አሁን ላይ ደረጀ ራሱ በጣም ፈልጓል ማለት ነው። የልጁ አባት ማን እንደሆነ ለማወቅ በጣም የጓጓበት ጊዜ ነው ያለ። ታዲያ በዚህ ቅስፈት እንግዲህ ደረጀ በራሱ እጅ ነካክቶ የማይወጣው ችግር ውስጥ እንዳይገባ እንጂ ይሁን እንጂ ሰላም ምንድን ነው የተጠጣችው ነገር ብላ ዳጣ ስጠይቃት እንደው እባክሽ ተይኝ ብቻ ግን አንቺ ኖሪልኝ በማለት እንግዲህ ልጇን ካገኘች በኋላ በጣም የጸጸታት። እንደገና እንግዲህ ደረጀ የጠረጠረው ነገር ምንድን ነው? ቆይ ግን ይች ሴትዮ ከማን ጋር ልታረግዝ ትችላለች? እዚህ ቤት ወጥታ አታውቅ ወይስ ጎረቤት ጋር? እንደው ምናልባት የሚወራው የጎረቤት ነገር እንደው እውነት ነው ይሆን በማለት እንግዲህ ወይዘሮ ማርታን ይጠይቃታል። ማርታም እንግዲህ የኛ ጎረቤቶች እኔ ማን እንደሆንኩማ እያወቁ ከዚህ ቤት አይገቡም እና ታዲያ እንዴት ሊሆን ይችላል? እንዴት አረገዘች? በማለት ግራ ግብት ብሏቸው ይገኛሉ። ታዲያ ማርታም እንግዲህ በጭራሽ እንደዛማ ሊያደርጉ አይችሉም፣ ምክንያቱም እኔ ኃይለኛ እንደሆንክ ከመጣብኝ ብዙ ነገር ዝም እንደማል ያውቃሉ እንጂ ይህንን ማደፍረው አያደርጉም። እና ምን ሆና ነው ከማን አረገዘች የሚለው ጥያቄ አሁንም እንቆቅልሽ ሆኖበታል። እንግዲህ ከራሱን ወይም ደግሞ ከኔ ነው ብሎ እንዳይጠረጥረው ከዚህ በፊት እያስታወሰ የቀረባት ከዳጣ እናት ጋር ለመጀመሪያ ጊዜ ሲሆን እንዲሁም ደግሞ ዳጣንም በዛ ስህተት በተፈጠረችው እንግዲህ በተረገመች ቀን ነው የተፈጠረው። ቀንም እንግዲህ አሁን ላይ ዳጣን ሊያሳየው እንዲሁም ደግሞ ዳጣ ልጅ ሆኖ አግኝቷታል። ይሁን እንጂ አሁን በእርግጠኝነት ተናገሬ ከተባለ ያው ምንም የሚያስታውሰው ነገር ስለሌለ ደረጀ ነፃ ነኝ ብሎ ነው የሚያስበው። ነገር ግን ሰላም አሁን በእርግጠኝነት እኔ ያረገዝኩት ከደረጀ ነው ብትላት እንግዲህ እንደዛ አፋጣ
ሌላ ከባድ ውስጥ ነው እንግዲህ የሚፈጠረው። ማርታ መኘኝ ደግሞ ማለት ነው። የሚገርማቸው ነገር ደረጀ ለማርታ በጣም ፍቅሩን እየገለጸላት ነበረ። ከአንቺ ውጭ የምወደው ሰው የለም እያላት አስባችሁታል? ሰላም ካንተን ያረገዝኩ ብትለው ማርታም እንግዲህ በጣም ስታስጨንቃት ነበረ። ስለዚህ ሰላምም እንግዲህ ከዛ ፊት ለፊት ምንድን ነው የተናገረችው? አወትዬ እኔ በቃ ያረገዝኩት ከባለቤትሽ ነው ያለቻት። በዚህ ቅጽበት እንግዲህ ወይዘሮ ማርታ በጥፊ ነው የደረገመቻት። ምክንያቱም እንዴት እንደዚህ ትያለሽ በማለት ማለት ነው። እንግዲህ ደረጀን በዛው ቆሞ በቀረበት ነው የቀረው። ብቻ እንግዲህ ወይዘሮ ማርታ ልታምናት አልቻለችም። እንደገና ደረጀ ራሱ ማለት ነው ምናልባት ከጎረቤት አርገዛ ይሆን እንዲህ እያለ ሌላ አማራጭ ሲሰጣትም ነበረ። ከጎረቤት አትሄድም ብትለው እንኳን ራሱን መጦ ሊሆን ይችላል የሚል ግምት ነበር የሰጣት። ማርታ ግን ዛሬም አለቃትም በማለት እንግዲህ ሻይዋን እያፈላች ምናምን ጠየቀቻት። የሰላም መልስ ግን በጣም አስደንጋጭ ነበረ። ናታንም እንግዲህ ያንን አረቄ ጠጥቶ ከአበጌ ጋር አድሯል። አበጌም እንግዲህ የምትፈልገውን ነገር አግኝታለች። ሁለት ወፍ በአንድ ድንጋይ ነው እንግዲህ የሆነላት። ስለዚህ ቀጣይ እንግዲህ የልጅ እናት ትሆናለች ማለት ነው። በተለይ ደግሞ ማርታ ወንድ ልጅ እፈልጋለሁ ስላለቻት እናት የመሆኑ ጉጉት በጣም ደስ ብሏታል። እንደገና እናት ከሆንኩ ራሱ ያገባኛል ብላ ነው ራሷን ያሳመነችው። ናታን ግን ምንም ቅስቅስ የሚል አይመስልም። ዳጣም እንደተለመደው እንግዲህ ቁጭ ብላ ምንድን ነው ያደረገችው አበጌ እያለ ስትጠይቀው ነበረ። እሱ እኔ እኮ በቃ ውሃ ያው ሱቅ ገዝቼው ነው ምናምን ብያቸዋለሁ፣ ግን ምን እንዳደረገችኝ አላውቅም። በእርግጠኝነት ያበጌ እጅ አለበት ይላል። ምክንያቱም እኔ ውሃ መስሎኝ በአንድ ጊዜ ድልቅ አድርጌ ስጠጣው የአረቄ የተመረዘው በጣም ነበር ያቃጠለኝ ይላታል ማለት ነው። ከዛ ዳጣም እንግዲህ አንተ ሞኝ ነህ እንዴት ነው አረቄውን እንደዛ ላጥ ያደረግከው? ደግሞ ባያቃጥል ነበር የሚገርም የትልና እንግዲህ ታባብለዋለች። በእርግጥም እንግዲህ ዳጣ እዛ ሌሊት ሰላምዬ ሂጂና ቫይታሚን አምጪልኝ ከናታን ክፍል ግዛልኝ ብዬዋለሁ ብላ ባትልካት ኑሮ በእርግጠኝነት ዳጣም እንደተፈጠረ ከናታን ክላስ አታውቅም። እንዲሁም ደግሞ አበጌ ራሱ እንዳለ ሚስጥሩን ትደርስበት ነበረ። ምክንያቱም የናታን አባት ማን ነው ማለት የዳጣ አባት ማን ነው፣ እንደገና እናቷ ማናት፣ ከዛ በተጨማሪ ደግሞ አብረውም ለማድረግ ነበር የፈለገችው። ስለዚህ ይሄ ሁሉ ነገር በጣም ነው የከሸፈባት። ከዛ እንግዲህ ዳጣ ወዲያውኑ እናቴን እጠራታለሁ በማለት ሄዳ ወይዘሮ ማርታን ስትጠራት ኧረ እባክሽ እንዳትጠሪያት እያለቻት እየለመነቻት ነው እንግዲህ ሄደችው። ከዛ እንደምንም ብላ እንግዲህ መጣሽ ማለት ነው። ከተጠራችን በኋላ ማርታ ምን አድርገሽው ነው ደግሞ እንዴት ነው እንደዚህ የለበሽው እያለቻት ነው ነበረ እንግዲህ አበጌ እኔ ራሱ እንደዚህ መጥቼ ሳለ ተዘርሮ ነው ያገኙት፣ ምንም የሚያደርጉ ነገር የለም ትላለች። ግን ጥፋቷን ማለት ነው ወደ ሌላ ሰው ለማሳበብ እየሞከረች ነበረ። ወይዘሮ ማርታ ሌሊት ስለሆነ ደረጃ ተኝቷል። ስለዚህ ሁለታችሁም ጸጥ በሉ፣ ሐኪም ቤት እንውሰዱ፣ የሆነ ነገር እናደርግ ምናምን ይባባሉና እንደምንም አድርገው ናታንን ደህና እንዲሆን ያደርጉታል። ከዛ እንግዲህ ወይዘሮ ማርታ ያው ደባበቀችላቸው ማለት ነው። እንግዲህ መቼም ልጅ ናቸው ብላ የልጇን አለባበስን ብዙም ተገንዝባ ነበረ። እንዴት ነው በዚህ ድቅድቅ ጨለማ እንደዚህ አይነት ልብስ የምንለብሰው እያለች ይሆን እንጂ በቃ በጣም ደንግጣ ነበር። እንግዲህ ዳጣ ምን አደረገችው ምናምን እያለች እንግዲህ ፍቅረኛዋ እንደዛ ሆኖ ስታይ በጣም የተንሰፈሰፈች። ሆኖም ከወጡም በኋላ ውሃ ምንም ሰጡት፣ ተሻለው። እንግዲህ በቃ ደህና ደሩ ይባባሉና ሁላቸውም ወደ የክላሳቸው ይሄዳሉ። በጠዋት እንግዲህ አበጌ አባትሽ ማን እንደሆነ አወቅኩ ትላታለች። አበጌ ግን ያላት ጉጉት ማለት ነው ዳጣ በስት የሆነ በቃ ተሳስታ አወቅሽ አባቴን ምናምን እኮ ደረጀ ነው እንድትላን የፈለገችው። ግን ዳጣ እንደዛ አላደረገችላት። ምክንያቱም ዝም ምን ያለቻት ዝም አለቻትና እሺ ታዲያ ምን ይጠበስ? ሲጀምር አባቴ ሲሳይ ነው። ይህ ታዲያ አዲስ ነገር ነው እንዲህ ብርቅ ነው? ግን የእውነት ነገረሽ ብላም ጠየቀቻት። ከዛ ግን የምትመልሰውን ያጣችው ዝም ምን ያለች እንግዲህ አበጌም። ለማንኛውም እንግዲህ ናታን እንደዛ ያደረግሽው እና ያጠጣሽው አንቺ ነሽ አይደለ ብላ ብትጠይቃት አሁንም አደሬት ሸመጠጠቻት ማለት ነው። በጣም ያስመሰለችባት። እንግዲህ በጠዋቱ ሰብሰብ ብለው ያው እነ ምጥንም እነሱም ቁርስ እየሰሩ ነው። ምጥን እንግዲህ ባለሙያ ነች፣ ከሌሎቹ ሴቶች የተሻለች ነች ማለት ነው። ምግቡን እየሰራችላቸው ነው። እስኪ ቶሎ ቶሎ ብያለቻት ነው እንግዲህ ዳጣ በጣም ምንም ችግር የለውም በማለት ያው እየከታተፈ ነው ያለችው እንግዲህ ሽንኩርቱን። እነሱ እንግዲህ ምግብ የሚሰሩት ሰላምን ለማሳረፍ ነው። ሰላም ደግሞ ያለ ወትሮ በጣም ለጥ ብላ ነው እንግዲህ ያረፈደችው። ቁርስም እየሰራች አልነበረም። በጣም ተኝታ ዘግይታ ነው እንግዲህ የመጣች። ወይዘሮ ማርታ መርጉዝ ስለሆነ በጣም የምትረዳት ይህንን ነገር ደስ ይላል። ሌላ ሰራተኛ እናምጣ እያሉ ነው እንግዲህ እስካሁን እየመጣችላቸው አይደለም። በመጨረሻም ሰላም መጣችና እኔ ተቀመጭ ተብላ እንግዲህ ተፋጠጠች። እንግዲህ ናታንና ደግሞ ዳጣ ግቢ ላይ ቁጭ ብለው ሲያወሩ በእርግጠኝነት ውሃ እየተከታተለቻቸው ነበረች እና አባቷ ማን እንደሆነ ያወቀች ይመስላል ማለት ነው። የእህቴ ነሽ ምናምን እየተባባሉም ነበረ። እንግዲህ ውሃ ዳጣን እንደ እህቷን የምታያት ግን አጅሬት አበጌ ግን እህቴ ሄደች ሚዲያ ላይ ሁሌም በጣም ታንቋሻታለች። ዝቅ ዝቅ ነው የምታደርጋት።
ለማንኛውም አትጣሉ በማለት እንግዲህ ሁለታቸውም ወደዛ መሄድ ይፈልጋሉ። እንግዲህ ውሃ ሳሰማ አይቀርም ማለት ነው ዳጣዬ ደረጀ ትክክለኛ ልጅ እንደሆነች። ውሃ ደግሞ ከሰማች ምንም የምትደብቀው ነገር የለም። ስለዚህ ሰተት ብላ ለቤተሰቦቿ መናገሩ አይቀርም። አሁን የዳጣ መጨረሻ ምን ሊሆን ይችላል? ሰላም እንግዲህ የልጅ አባቷን ብታስተዋውቅ በጣም አሪፍ ነው። ወይም ደግሞ ሲሳይ የተባለው ሰውዬ የእሷ ባል ሆኖ ቢመጣ አሪፍ ነው። ከዛ እሱም በጥርጣሬ አይሞትም። ማርታም ቢሆን አትሰቅቅም በጎረቤቶቿ ወሬ ሀሜት እና ሲሳይ የተባለውን እንግዲህ አንድ ለሰላም ባላደረጋችሁ ብታመጡ በጣም አሪፍ ነው ብለን እናስባለን። እንግዲህ የዛሬ ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ